አቤል የሚል ጎጃሜ እኮ አይጠፋ። እኔ በጣም አዝናለሁ። ዘመነ አይተዋል። በሰባት ሰዎች ታጅቦ ይሁን አባይ አይ ጀግናችን አይቀርም ቤተ መንግስት መግባት ይለዋል። ትግሬን ተሸክሞ እየመጣል እኮ ነው። እሱ እኮ ትግሬን እየተቀበለ ነው። የተወሰነ ትግሬ በውሃ እያሻገረ ነው። ጅላጅል ጎጃሚው ደግሞ አይጀግነው ይላል። ልማት እየጎበኘ ነው። አሁን ዘመነ ካሴን ወራጅ ውሃ ሲጎበኝ ያየ ጎጃሜ በደስታ ሲፈነድቅ አይቻልም። አንዳንዱ ደግሞ ጎጃም ውስጥ የአሜሪካ የወታደር ጫማ የሚያረጉ ካምቡሽ የምንለው ምንድን ነበር? ይሄ የአየር ወለዶች የሚመስል የአሜሪካ ወታደሮች ጫማና ልብስ የሚለብሱ አሉ። ያልመዳ የህዋት የአዘም መስፍን ጨርቃጨር ፋብሪካ ባዞ የናስረስ ማረዳምጤ የዘመነ ካሴ የምታዩት ይሄ ከአሜሪካ አይደለም። ጫማው ብቻ ነው ከአሜሪካ የሚሄደው። አሁን እንደውም ጫማውን ማምረት ጀምሯል አሉ መቀሌ ውስጥ። ይሄን ታውቃላችኋል? ካሞፍላጅ ጠቅላላ የምታዩት ልብስ ትግሬ የሚያመርተው ነው። አያችሁ የፋኖ መሪዎች፣ ዘመነ ካሴ የሚያረገው ጫማ መነጽር አገር ውስጥ ነው የሚመረተው። ዘመነ ካሴ የሚቀያይራቸው የወታደር ልብሶች አልሜዳ ጨርቃጨር ፋብሪካ በህዋት ትግሬ የሚሰራ ነው። በጣም ግን አይገርማችሁ? ዘመነ ካሴ ተመልከተው። የአማራ ፋኖ በሙሉ የሚለብሰው ካኪ የትግሬ ነው። ብታምኑም ባታምኑ እንኳን የአማራ ፋኖ የአብይ አህመድ ጦር በሙሉ የሚለብሰው ጠላት የሚለውን የህዋትን ካምፓኒ ነው። እና ዜም መስፍን ይነግዳሉ ከመቀሌ እያመጡ። ተመልከት የኢትዮጵያ ፖለቲካ ግራ የገባው። ቂጡ ስትለው አፉ ነው፣ አፉ ስትለው ቂጡ ነው። ምንም አይመች፣ ልትይዘው አችልም። ብሎክ አድርገው የሚሳደበው ዳዊት እንድሪስ እንደ አባቱ ተቀምጦ የሚሸና እና ዳዊት እንድሪስ መጀመሪያ ቁመሽና አንተ ሽምታም ልጅ በሱሪ የሚሸና ሌባ ናውረድ የታባት አባሩት። ስለዚህ የነዘመነ ካሴ ጦር የህዋት ጦር ነው። ስለዚህ አሁን ያለው ፋኖ ጦር ምንድነው? የህዋት ጦር። የወሎስ የህዋት ሆኖ እንደገና ደግሞ ለምሳሌ ንጉስ ራስ አሊ